ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ቴሌግራም ሊሆን ይችላል፣ ኢንስታግራም፣ ኢሞ ላይ፣ ዋትሳፕ፣ ፌስቡክ ላይ ገብታችሁ ስታዩ ብዙ የኢትዮጵያ ሕዝብ የሚጠጣፍ ወይም ቻት የሚያደርግ በምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ከዛም አልፎ ደግሞ ቲክታክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀመውንም አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። የአንድ ወር የሁለት ወር ትምህርት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው በአንድ ወርና በሁለት ወር መጨረስ ይችላል ማለት ነው። እሱን ለማድረግም እንግሊዝኛ ላይ ያሉ 26 ሌተሮችን ስሞል ሌተር እና ካፒታል ሌተር ከዛ ውስጥ ደግሞ ከ26 ውስጥ አምስቱ ቫውል ወይም አናባቢ፣ 21ዱ ደግሞ ኮንሶናንት ወይም ተነባቢ ተብለው ከዛ አልፎ ደግሞ እነሱን ከለያችሁ በኋላ አማርኛ ላይ ያሉ 34ቱን ፊደሎችን ወደ እንግሊዝኛ ተቀየራችሁ። አማርኛ በእንግሊዝኛ በጣም ቀላል ነው ማለት ነው። ሁሉን ነገር የማይቻል ነገር የለም። ስለዚህ በዛሬ ትምህርታችን ደግሞ ረዣዥም አረፍተ ነገሮችን መጻፍና ማንበብ ነው የምንመማር። ወደ ትምህርቱ ከመግባቴ በፊት ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም በየትኛውም ሶሻል ሚዲያ እናንተን ደስ በሚላችሁ ሶሻል ሚዲያ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉልን፣ ማውራት እንችላለን ማለት ነው። አሁን ወደ ትምህርቱ ልጀምር። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ረዣዥም አረፍተ ነገሮችን መጻፍ ይላል እዚህ ጋር እሱ እንደምታዩት። እሺ ልጀምር። ስራ እየሰራው ሁኜ ነው በኋላ ልደውል። የሆነ ሰው ስራ እየሰራችሁ ስልክ ቢደውልባችሁ ከዛ በቴክስት ስራ እየሰራሁ ሁኜ ነው በኋላ ልደውል በላችሁ መጻፍ ብፈልጉ እንዴት እንደሆነ ላሳያችሁ ማለት ነው። ኦኬ አንድ የአማርኛው ልድገምላችሁ። ስራ እየሰራው ሁኜ ነው በኋላ ልደውል። በአንድ ላይ ምን ይላል? ስራ እየሰራሁ ሁኜ ነው በኋላ ልደውል። አሁን ወደዚህ ጋር ከመግባቴ በፊት ሁሌም እንደምላችሁ የቫውሎች አቀማመጥ አንደኛ ላይ ኢ አንደኛ ፊደሎችን ለመጣፍ ቫውል ኢን እንጠቀማለን። ሁለተኛ ፊደሎችን ለመጣፍ ደግሞ ከኮንሶናንቱ ጋር ቫውል ዩን እንጠቀማለን። ሶስተኛ ፊደሎችን ለመጣፍ ደግሞ ከኮንሶናንቱ ጋር ቫውል አይ እንጠቀማለን። አራተኛ ፊደሎችን ለመጣፍ ከኮንሶናንቱ ጋር ቫውል ኤ እንጠቀማለን። አምስተኛ ፊደሎችን ለመጣፍ አሁንም ቫውል ኢን እንጠቀማለን። ስድስተኛ ፊደሎችን ምንም አንጠቀምም። ሰባተኛ ፊደሎችን ደግሞ ቫውል ኦ እንጠቀማለን ማለት ነው። እነዚህ ግዴታ ናቸው ማለት ነው። እነዚህን ከያዝን በኋላ እዚህ ጋር ስራ ይላል። ስድስተኛ ስለሆነች ኤስን ብቻ እጠቀማለሁ። ራ አራተኛ ፊደል ናት። አርና ኤ ስራ። ኦኬ ለመጣፍ ደግሞ ኢ እንጠቀማለሁ። የዋይና ኢ፣ ሰ ኤስ ኢ፣ ራ አርና ኤ፣ ው ደብሊው ብቻዋን። እየሰራው ሁ ሁለተኛ ስለሆነች ኤች እና ዩ፣ ኘ ጂኤንኢ ባለ ሶስት ናት ማለት ነው። ስለዚህ ሁኜ፣ ነ ኤንኢ፣ ው ደብሊው ብቻዋን ነው። በቢና ኢ፣ ኋ ይቺ ደግሞ ውስብስብ ወይም ዲቃላ ፊደል ትባላለች። ዩና ኤ ነው የምትወስድ። ስለዚህ ኤች ዩ ኤ። አሁን ብዙ ተማሪዎች ይችን ለመጣፍ ትቸገራላችሁ። በኋ ላ አራተኛ ናት። አሁንም ኤልና ኤ በኋላ እ ኢን እጠቀማለሁ። ደ ዲኢ፣ ው ደብሊው ብቻዋን፣ ላ ኤልኤ፣ ለ ኤልኢ፣ ሁ ኤች ዩ። እደውላለሁ። በአንድ ላይ ይሄው ስራ የሚለው እንደዚህ ጣፍኩኝ። እየሰራው ሁኜ ነው በኋላ እደውላለሁ። ስለዚህ በአንድ ላይ ስራ እየሰራሁ ሁኜ ነው በኋላ እደውላለሁ ይላል ማለት ነው። ስራ እየሰራሁ ሁኜ ነው በኋላ እደውላለሁ። ኦኬ ቀጣይ ደግሞ ቀጣይ ዓመት ሀገር ቤት ለመምጣት እፈልጋለሁ። ቀጣይ ዓመት ሀገር ቤት ለመምጣት እፈልጋለሁ። ይሄ እንዴት እንደምጥፈው ደግሞ ላሳያችሁ ማለት ነው። ኦኬ ቀን ለመጣፍ አንደኛ ፊደል ናት። ኬና ኢ፣ አ እንደ ጠ የምትነበብ ቲ ናት። ቲ እንደ ጠም እንደ ተም ትነበባለች ማለት ነው። ስለዚህ
ጣ ደግሞ አራተኛ ስለሆነች ቲና ኤ፣ ይ ዋይ ብቻዋን። ቀጣይ አ ኤ እንጠቀማለሁ። መ ኤም ኢ ት ቲ ብቻዋን። አመት ቀጣይ አመት። ሀ ኤች ኤ ገ ጂ ኢ ር አር ብቻዋን። ሀገር ቤ ቢና ኢ ት ቲ ብቻዋን። ቤት መ ኤም ኢ ም እዚህ ጋር ኢ በስትናት ኤም ብቻዋን እንጠቀማለን። ጣ ቲናኤ ት ቲ ብቻዋን። መምጣት መምጣት እ ኢ እንጠቀማለሁ። ፈ ኤፍ ኢ ል ኤል ብቻዋን። ጋ ጂናኤ ለ ኤል ኢ ሁ ኤች ዩ እፈልጋለሁ። ስለዚህ ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ። እዚጋ አማርኛው ላይ ያለችዋን እናጠፋታለን ማለት ነው። ስለዚህ ቀጣይ የሚለው እንደዚህ ጣፍኩኝ፣ ዓመት የሚለው እንደዚህ ጣፍኩኝ። ሀገር ቤት መምጣት እፈልጋለሁ። በአንድ ላይ ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ ይላል ማለት ነው። ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ። ኦኬ። ቀጣይ ደግሞ በሰላም ነው የጠፋህ? ለረጅም ጊዜ አላየሁም። የሆነ ጓደኛችሁን ለብዙ ታያችሁት ረጅም ጊዜ ከሆናችሁ ምናምን በሰላም ነው የጠፋ ለረጅም ጊዜ አላየሁም ብለን በቴክስት ማድረግን መጣፍ እንችላለን ማለት ነው። አማርኛው ልድገምላችሁ። በሰላም ነው የጠፋህ ለረጅም ጊዜ አላየሁም። በአንድ ላይ በሰላም ነው የጠፋ ለረጅም ጊዜ አላየሁም። በቢናይ ሰ ኤስ ኢ ላ ኤል ኤ ም ኤም ብቻዋን። በሰላም ነ ኤን ኢ ው ደብል ብቻዋን ነው። የዋይ ጠ ቲና ኢ ፋ ኤፍ ኤ ህ ኤች ብቻዋን። የጠፋህ ለ ኤል ኢ ረ አር ኢ ጂ ጂ ብቻዋን። ም ኤም ብቻዋን። ለረጅም ጊ ጂና አይ ዜ ዜድ ኢ ጊዜ አ ኤ እንጠቀማለሁ። ላ ኤል ኤ የዋይ እና ኢ ሁ ኤች እና ዩ ም ኤም ብቻዋን። አላየሁም በአንድ ላይ ምን ይሆናል ማለት ነው? በሰላም ነው የጠፋህ ለረጅም ጊዜ አላየሁም ይላል ማለት ነው። ስለዚህ በሰላም የሚለዋን እዚች ድረስ እንደዚህ ጣፍኩኝ። ነው የጠፋህ ለረጅም ጊዜ አላየሁም። በአንድ ላይ በሰላም ነው የጠፋህ ለረጅም ጊዜ አላየሁም ይላል ማለት ነው። ኦኬ። ቀጣይና መጨረሻው ምን ይላል? ብዙ ጊዜ ስልኬ አይሰራም ኔትወርክ ስለማይኖር። ኔትወርክ የማይኖርበት ወይም የሌለበት ቦታ ላይ ሄደን ስልካችን የማይሰራ ከሆነ ብዙ ጊዜ ስልኬ አይሰራም ኔትወርክ ስለማይኖር ማለት እንችላለን ማለት ነው። ቢ ብቻዋን እንጠቀማለን። ዙ ሁለተኛ ስለሆነች ዜድ እና ዩ ብዙ። ጊ ጂና አይ ዜ ዜድ ኢ ጊዜ። ስ ኤስ እንጠቀማለሁ። ል ኤል ብቻዋን። ኬ ኬና ኢ ስልኬ። አ ኤ እንጠቀማለሁ። ይ ዋይን። ሰ ኤስ ኢ ራ አር ኤ ም ኤም ብቻዋን። አይሰራም ኔ ኤን ኢ ተ ት ቲ ብቻዋን። ወ ደብሊው ኦ ር አር ብቻዋን። ክ ኬ ብቻዋን። ኔትወርክ ስ ለ ኤል ኢ ማ ኤም ኤ ይ ዋይ ብቻዋን። ኖ ኤን ኦ ር አር ብቻዋን ስለማይኖር። ስለዚህ በአንድ ላይ ብዙ ጊዜ ስልኬ አይሰራም ኔትወርክ ስለማይኖር ማለት እንችላለን ማለት ነው። ብዙ ጊዜ ስልኬ አይሰራም ኔትወርክ ስለማይኖር። ብዙ ጊዜ ስልኬ አይሰራም ኔትወርክ ስለማይኖር ብለን እንደዚህ መጣፍ እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን እነዚህ ረዣዥም አራት አረፍተ ነገሮችን እንዴት አድርገን ወደ እንግሊዝኛ እንቀይራለን የሚለውን እሱን ለማየት ሞክረናል ማለት ነው። ይኸው እዚህ ጋር እንዴ ልከልስላችሁ ስራ እየሰራሁ ሁኜ ነው በኋላ ደውላለሁ። ይኸው እንግሊዝኛው ስራ እየሰራሁ ሁኜ ነው በኋላ ደውላለሁ ይላል ማለት ነው። ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ። ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ። ይኸው በሰላም ነው የጠፋህ ለረጅም ጊዜ አላየሁም። ብዙ ጊዜ ስልኬ አይሰራም ኔትወርክ ስለማይኖር። እነዚህን አብረን ለማየት ሞክረናል ማለት ነው። ስለዚህ እናንተም መጀመሪያ ላይ እዚህ ጋር ሳታዩ በአማርኛው እንትን ሳትሉ እናንተ ደጋግማችሁ ከሞከራችሁ በኋላ ከዛ ወዲህ እዚህ ጋር ቪዲዮውን እያያችሁ ቸክ ማድረግ ትችላላችሁ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ከዛ በተረፈ ግን ኦንላይን መማር ለምትፈልጉ ልጆች አሁንም በድጋሚ
አሊያም ደግሞ ጓደኞቻችሁ ካሉ ያለምንም ኢንተርኔት መቆራረጥና በታማኝነት እናስተምራለን። ስልክ ቁጥራችን ሸር አድርጉላቸው። ቴንኪው፣ አመሰግናለሁ።